የዛሬው ታሪካችን እንዲህ ይጀምራል። አዲስ የተጋቡ ጥንዶች የበፊት መኖራቸውን ይቀይሩና አዲስ ሰፈር ተከራይቶ መኖር ይጀምራሉ። አዲሱ ቤታቸው በገቡ በማግስቱ ጠዋት ላይ ቁጭ ብለው ቁርስ እየበሉ ሳለ ሚስትየው በመስኮት ውጭውን ስትመለከት አንዲት የጎረቤታቸው ልጅ ልብስ አጥባ ስታሰጣ አየቻት። ከዛ ፊቷን ግጭም አርግታ ወደ ባሏ ዞራ ውዴ ልጅቷን ልብሱን ማጠብ አልቻለችበትም መሰለኝ ምንም ሳይጸዳ ከነቆሻሻው እያሰጠች ነው አለችው። ባሏ ምንም ሳይመልስላት ፈገግ ብሎ በዝምታ አለፋት። የጎረቤታቸው ልጅም ዘውትር ጠዋት እየተነሳች ቤታቸውን አጽድታ ልብስ አጥባ ታሰጣለች። አዲሶቹ ሙሽሮችም ለቁርስ በተቀመጡበት ቦታ ሆኖ በቤታቸው መስታወት ያንን የዘውትር የጎረቤታቸውን ስራ ያያሉ። ሚስትየው ሁሌ ያሰጠችውን ልብስ ዛሬም አልጸዳም እያለች ትችቷን ለባሏ ትናገራለች። ባልየውም የይምሰል ፈገግታውን ፈገግ እያለ በዝምታ ያልፋታል። አዲሱ ቤታቸው በገቡ በወራቸው እንደተለመደው ቁጭ ብለው ቁርሳቸውን እየበሉ ሳለ ሚስትየውን በመደነቅና በመገረም ወደ ባሏ ዞራ ውዴ ተመልከተማ ጎረቤታችን ዛሬ ጎብዛለች፣ ልብስ የማጠብ ልምድ አከብታለች መሰለኝ። ዛሬ ልብሷ ጽድት አርግታ ነው አጥባ ያሰጠችው አለችው በደስታ እየተፍለቀለቀች። ዛሬ ግን ባልየው ዝም አላለም። የይምሰል ፈገግታውን እያሳየ ዛሬ እኮ በሌሊት ተነስቼ የቤታችን መስታወቶችን አጸዳው አላት። ለካስ እስከ ዛሬ ሚስትየው በጎረቤታቸው ላይ እያቀረበች የነበረው ትችት ትክክል አልነበረም። በእውነትም ጎረቤታቸው የምታሰጣው ልብስ ያልጸዳ ሆኖ ሳይሆን ሚስትየዋ አሻግራ የምታየው የቤታቸው መስታወት ያልጸዳ ሆኖ ነው። እዚህ ጋር ትልቁ ቁም ነገር ምንድን ነው ልላችሁ፣ ሰዎች ስናይ የምናይበት ነገር በምናይበት መነጽር ንጹህነት ይወሰናል። ስለ ሌሎቹ የባህሪ ሁኔታ፣ የተግባር መቆሸሽ ከማውራታችን በፊት ያንን ነገር እያየንበት ያለነው መነጽራችን ንጹህ መሆኑን እናረጋግጥ ለማለት ያክል ነው። እንደዚህ ደስ የሚሉ ታሪኮችን፣ አስተማሪ የሆኑትን አጫጭሮችን እና ረዣዥሞችን እንዳቀርብላችሁ የምትፈልጉ ከሆነ ቤቱ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉና እኔም አበረታቱኝ እላችኋለሁ። የዛሬው ታሪካችን እዚህ ጋር ያበቃል። በሌላው ታሪካችን እስክንገናኝ ድረስ ደህና ቆዩልኝ እላችኋለሁ። ሰላሙ አሌይኩም ወረህመቱላሂ ወበረካቱ።